አይ ሰላም ናችሁ እንዴት ናችሁ? ይሄኛው ሪሲቨር ደግሞ ጸጥ ረጭ ነበር ያለው እና ምንም ዲስፕሌይ ምንም አይበራም ነበር። ምንም ቮልቴጅ ከፓወር ሰፕላይ ወደ ሜን ቦርድ አይገባም። ፓወር ሰፕላይ ማለት ይሄ ሰማያዊ ሜን ቦርድ ነው። ይሄ ቢጫው ደግሞ ፓወር ሰፕላይ ነው ማለት ነው። ከሜን ቦርድ ወደ ፓወር ሰፕላይ ምንም ቮልቴጅ አይገባም ነበር እና ቮልቴጅ የተቃጠሉ እቃዎች ነበሩ እነሱን እንቀይራቸዋለን ማለት ነው። ፓወር ሰፕላይ ላይ ሜን ቦርድ ሴክሽን ላይ ነበረ። ይሄ ሱፐር ፋይን ላይ ያጋጠመን ነው ምንም አያበራም ማለት ነው። ሌላ ማንኛውም ኤሌክትሮኒክስ ከተበላሸቦት ደውሉልን። ማንኛውም ጂፓስ ሪሲቨሮች ዲሽ ቴሌቪዥን ጂፓስ ማንኛውም ኤሌክትሮኒክስ ነገሮች ከተበላሸ ደውሉልን። እንደዚህ ቀይረን ፏ አድርገን ሰርተንላችኋል። የምትፈልጉት ነገር ካለ ቤቶ ድረስ መጥተን እንጠግናለን። አቤል ኤሌክትሮኒክስ 0947690159 ይደውሉልን። አሁን እንደምታዩት እቃውን ቀይረን ቼክ እያደረግንላቸው ነው ማለት ነው። ምንም ነገር አይበራም ነበር ሲግናል ምንም አያወጣም ነበር። በቃ ፊክስ አድርገንላችኋል። የሚፈልጉ ከሆነ ደውሉልን። አቤል ኤሌክትሮኒክስ